ሰላም ሰላም ሰላም፣ እንዴት ቆያችሁ? እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ኪችን ቤት ግንባታ አያያዝና አደረጃጀት ወይም የወጥ ቤት ግንባታ አያያዝና አደረጃጀት የሚል ነውና ኪችን ቤታችን እንዴት መገንባት አለበት፣ በምን አይነት መገንባት አለበት፣ ጽዳቱስ እንዴት ነው አሰራሩ የሚሉት ነገሮች መስፈርቶች አሉት። እነሱን እናያለን። ሌስኮ ተከተሉኝ። እሺ፣ ወጥ ቤት በምንሰራበት ጊዜ የሚከተሉትን ነጥቦች ግምት ውስጥ ማስገባት ይጠቅመናል ይላል። አንደኛ ምንድነው? ከፍ ባለ ቦታ ላይ ቢገነባ ይመረጣል። ይሄም ቆሻሻን በቀላሉ ያለምንም ችግር ለማስወገድ ይረዳናል ማለት ነው። አንደኛው። ሁለተኛው በቂ ውሃ፣ ጋዝ እና ኤሌክትሪክ ማቅረብና እንደ ልብ የሚገኙበት ቦታ መምረጥ ይጠቅመናል። ሶስተኛ ከጥሬ እቃዎች ማከማቻ መጋዘን ባይርቅ ይመረጣል። አራተኛ ከመመገቢያ ስፍራው አጠገብ ቢሆን ይመረጣል። ይሄም ምግብ ተሰርቶ ወዲያውኑ እንዲቀርብ ያስችላል። በተጨማሪም በሬስቶራንቶች፣ ሆቴል ቤቶች፣ ምግብ ቤት ሰራተኞች፣ አስተናጋጆች ቀጥተኛ ግንኙነትን፣ ፈጣን የሀሳብ ልውውጥ እንዲኖራቸው በማድረግ ለስራው መፍጠን ከፍተኛ አስተዋጽኦ ይኖረዋል ማለት ነው። ሌላኛው ደግሞ የወጥ ቤቱ ጣሪያ ከፍ ያለ መሆን ይኖርበታል። ይሄም ከተለያዩ ሙቀት አመንጪ መሳሪያዎች፣ ምድጃዎች፣ የውሃ ማፍያ እቃዎች ላይ በማንሳት የሚፈጥረውን ሙቀት ለመቀነስ ይረዳል። ስለዚህ የጣራው ርዝመት ምን መሆን አለበት? ከፍ ማለት አለበት ማለት ነው። ወለሉ ሊታጠብና ሊጠረግ ወይም በቀላሉ ሊጸዳ ከሚችል ነገር የተሰራ መሆን አለበት። ለምን? ኪችናችንን ማጽዳት ስንፈልግ ፒውር እንዲሆንልን፣ ወለሉን ቢለቅና ሲታጠብ ደግሞ ንጹህ እንዲሆን በእንደዚህ አይነት ሊታጠብና ሊጠረግ ወይም በቀላሉ ሊጸዳ ከሚችል ነገር የተሰራ መሆን አለበት ማለት ነው። ሌላኛው የሚቻል ከሆነ ድምፅን የሚያክል ግድግዳና የሚያስተጋቡ የግድግዳ ማስጌጫዎች ቢኖሩት ይመረጣል። የተለያዩ ዲዛይኖች የሚማርኩ ዲዛይኖች ቢኖሩት ሞር ይመረጣል ነው። የምግብ ማብሰያ ቤቱ ቬንትሌተር ቢኖረው ነው። ከሌለውም ችግር አይኖረውም፣ ግን ቢኖረው ለሰራተኞቹ ምቹ ሁኔታን በመፍጠር ስራውን ለማቀላጠፍ ይረዳናል። የመጨረሻው ለማጠብ ለመክተፍና የተሰራ ምግብ ለማቅረብ በቂ ብርሃን ያስፈልጋል ማለት ነው። ምንድናቸው እነዚህ መስፈርቶች? የኪችን ቤታችን በሚሰራበት ጊዜ የሚከተሉትን ነጥቦች ግምት ውስጥ አስገብተን መስራት ይኖርብናል ማለት ነው። ስላዳመጣችሁኝ እጅግ አመሰግናለሁ። ቀጣዩን ደግሞ በሌላ ጊዜ ይዤላችሁ እመጣለሁ። የተለያዩ መሳሪያዎች አጠቃቀም ኪችን ቤታችን ላይ ምን ምን መኖር አለበት የሚሉት ነገሮችን ይዤላችሁ እመጣለሁ በቀጣይ። ሰብስክራይብ አድርጉ። ስላዳመጣችሁኝ አመሰግናለሁ። አበረታቱኝ፣ ኮሜንት ጻፉ። በእናንተ አስተያየት መሰረት ሌሎችንም እሰራለሁ። ቴንክ ዩ ጉድባይ።